የኢትዮጵያ ፋይናንሻል ሴክተር ለኢንዱስትሪው የሚያቀርቡት ብድር ድጋፍ አነስተኛ ሆኖ አግኝተነዋል። በዚህም ምክንያት በሚቀጥሉት ጥቂት ሳምንታት ምናልባት ወር ባልሞላ ጊዜ ውስጥ ሕግ እናወጣለን። እያንዳንዱ የኢትዮጵያ ሀብት ምን ያህል ፐርሰንቱ ወደ ኢንዱስትሪ መፍሰስ እንዳለበት በግልም በመንግስትም ባንክ ሕግ ስለምናወጣ ከፋይናንስ ጋር ያለው ቻሌንጅ እንዳለ ይቀረፋል ብዬ መናገር ቢያስቸግረኝም አሁን ግን ኢንዱስትሪው ሊያገኝ የሚገባውን ድርሻ እንዲያጣ ያደረጉ ሰው ፈጠር ችግሮች የሚቀረፉበት ሕግ ለማውጣት የኢትዮጵያ መንግስት በስራ ላይ ስለሆነ ይህ ለእናንተ ትልቅ ብስራት ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። እንደሰማችሁት እንግዲህ መንግስት ምን እያለን ነው? ባንኮች በአስገዳጅ ሁኔታ ለአምራች ኢንዱስትሪ ፎከስ አድርገው እንዲያበድሩ እናደርጋለን ነው የሚለው ጥቅል ባለመልኩ። በሰፊው ለማየት መንግስት ለምንድን ነው ይህንን ውሳኔ የወሰነው? ይወጣል የተባለው ሕግ ምን አስመልክተ ነው? እነዚህ ሁሉ እርምጃዎች ብዙ እርምጃ ተወስደዋል። የብድር ገደብ ተጥለዋል። የካሽ ሪዘርቭ ሬሾም እንደሚነካ እየተወራ ነው። አሁን ደግሞ ባንኮች በአስገዳጅ ሁኔታ ለአምራች ኢንዱስትሪዎች እንዳበድሩ የሚያስገድድ ሕግ ለመውጣት በሂደት ላይ ነው። የዚህ ንግግር አንድምታ ምንድን ነው በሚለው አሁን ለምሳሌ ባንኮች በይበልጥ ለማኑፋክቸር ኢንዱስትሪ ካበደሩ ምንድን ነው መንግስት የሚጠቀመው ወይ ደግሞ ህዝብ ምንድን ነው የሚጠቀመው? ምን ያመጣል? አንደኛ በሆልሴለር እና ሪቴይለር በአንድ ወገን እንዲሁም በአምራች የነበረ የባላንስ ይሆናል። ምክንያቱም ማኑፋክቸረር ቁጥራቸው ትንሹ ነው ወይ ደግሞ የሚያመርቱት ፕሮዳክት በማኑፋክቸረር የሚመርት ፕሮዳክት ቁጥሩ በጣም ትንሽ ከሆነ ነገር ግን ሆልሴለር እና ሪቴይለር በጣም ከመጠን በላይ ካሉ ኑሮ ይወደዳል። ምክንያቱም ብዙ ሰርኩሌሽን ስለሚያጋጥም አንድ ፕሮዳክት ከብዙ ነጋዴ በኋላ ናት አንድ ፕሮዳክት ተጠቃሚው ጋር የፕሮዳክቷ ተጠቃሚ ጋር የምትደርሰው። ይህንን እንዳይሆን አምራች ኢንዱስትሪዎች ፋይናንስ ከተደረጉ ብዙ ፕሮዳክት ወደ ገበያ ያወጣሉ። ምን ይሆናል? በሆልሴለር እና በሪቴይለር ዶሚነንት ሆኖ የነበረ ገበያው በማኑፋክቸረር ዶሚነንት ከሆነ ሳፕላይ ኦፍ ፕሮዳክትስ ትንሽ ከጨመረ ዲማንዱ ትንሽ ይቀንሳል ማለት ነው። ኢንዳይሬክትሊ ምን ማለት ነው? በተሻለ ዋጋ ፕሮዳክቶች ወይ ደግሞ ምርቶች በተሻለ ዋጋ ሊሸጡ ይችላሉ። ይህ በማድረግ አንዱ የዋጋ ግሽበት ለመቀነስ አንዱ መፍትሄ ነው ብሎ ስላሰበ ነው። ሁለተኛ ምንድን ነው? ማኑፋክቸረር ወይ ደግሞ አምራች ኢንዱስትሪዎች በብዛት እቃ የሚያመርቱ ከሆነ አንደኛ ህዝቡ ሀገር በቀል ፕሮዳክቶች ወይ ደግሞ ሀገር በቀል ምርቶች እንዲጠቀም ስለሚደረግ ኢምፖርቱ ያስቀንሳል ነው። ይህን ከተደረገ ምንድነው ዜጎች ሀገር በቀል ምርቶች በገበያ እንዲያገኙ ይረዳል። ይህ ደግሞ ምንድነው ኢምፖርት ይቀንሳል ማለት ነው። ኢምፖርት ይቀንሳል ብቻ ሳይሆን ኤክስፖርትን ለመጨመር ኢምፖርቱን ደግሞ ለመቀነስ። በዚህ መንገድ የኢምፖርትና ኤክስፖርት ባላንስ ከመጣም አንዱ የኑሮ ውድነት ለመቀነስ ወይ ደግሞ የዋጋ ግሽበት ለማረጋጋት ትልቁ መፍትሄ ነው። እነዚህ ፕሮዳክቶች አንደኛ በዶላር ተገዝቶ ሲመጣ የነበረ ፕሮዳክት ወይ ደግሞ ምርት በአገር ውስጥ እንዲተካ ከተደረገ የአንድ ዕቃ መግዣ ዶላር ቀንሰናል ማለት ነው። በሌላ በኩል ዶላር ለዕቃ ለመግዣ ስንጠቀም የነበረ ኢንዳይሬክትሊ በዶላር የሚሸጥ ዕቃ ወይም ደግሞ ኤክስፖርት የሚደረጉ ሊኖሩ ይችላሉ። ከነዚህ አምራች ኢንዱስትሪዎች ብዙ ኤክስፖርት የሚያደርጉ ኢንዱስትሪዎች አሉ። በብዛት ኤክስፖርት ካደረጉ የዶላር ምንጭ ይሆናሉ። ዋናው የብሩ የመግዛት አቅም ወይ ደግሞ የኢትዮጵያን ብር ከዶላር ያለው ግንኙነት በጣም ደካማ ስለሆነ ነው የዋጋ ግሽበት ያጋጠመ። ስለዚህ የኢትዮጵያን ብር የመግዛት አቅም እንዲጨምር ለማድረግ ግዴታ ዶላር ማግኘት አለብን። ዶላር የምናገኝበት አንዱ ምንጫችን በእርሻና በአምራች ኢንዱስትሪዎች በኩል ነው የምናገኘው ማለት ነው፣ በኤክስፖርት ነው። መንግስት ማኑፋክቸሩ ዶሚናንት ተደርገዋል የሚል አቋም ያለው ይመስለኛል። ይህንን ተጠቅሞ መንግስት በደንብ ፋይናንስ ካደረጋቸው ማለት ነው ብርም የብድር ገደብም እንዳለ ሆኖ ካሽ ሪዘርቭ ሬሾም እየተጨመረ ነው። ካሽ ሳፕላዩ ገበያ ላይ ስለሌለ በርካሽ እንድንገዛ ይረዳል ማለት ነው። ምርቶች ቶሎ የሚያመርቱ ከሆነ እኛ በቀላል ዋጋ ማግኘት እንችላለን ማለት ነው። መንግስት አንድ ቁልፍ ነገር ቀርተዋለች።
ድጋሜ አድጀስት ለማድረግ ምናልባት ይህንን ካልተሰካ ዝቅተኛ የቁጠባ ወለድ ካንቀሳቀሰው ሌላ እንደገና የዋጋ መረጋጋት ሊፈጥር ይችላል። እሷን እስካሁን አልተነካችም። ምናልባት የሴቪንግ ሚኒማም ኢንተረስት ሬት መጨመር መቀነስም ትልቁ የኢንፍሌሽን መቆጣጠሪያ ነው። ሰው ባጭሩ ብሔራዊ ባንክ በአንድ ጊዜ ዜሮ ሊያደርግ ይችላል። ፕሮዳክቶቹም በሙሉ በቅናሽ ዋጋ እንድናገኛቸው ማድረግ ይችላል። እሺ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ እንደዚህ አይነት ቪዲዮ እንዲደርሳችሁ ቻናላችን ሰብስክራይብ አድርጉት። እንዲሁም ቪዲዮን ከወደዱት ላይክ፣ ሼር ያድርጉት።